እስራኤልና በጋዛ ጉዳይ ላይ አዳዲስ የተባሉ ሚስጥራዊ መረጃዎች አሁንም እየወጡ ይገኛሉ። በትናንትናው ዕለትም ማርኮ ሩቢዮ እንደሚታወቀው ትራምፕ ጋዜጣዊ መግለጫ እየሰጡ ባሉበት ወቅት አንድ ወረቀት ላይ የተጻፈ ጽሑፍን ለትራምፕ ሲሰጠው ሁላችሁም ተመልክታችኋል ብዬ አስባለሁ። ይህ ጽሑፍንም ታዲያ አሁን ላይ ጋዜጠኞች አጋልጠውታል። ምንድነው የሚለው? በሚድል ኢስት ያለው ነገር አሁን ላይ ጥሩ እየሆነ ነው፣ እየተስማሙ ይገኛሉ። ስለዚህ ቀድመን ይህንን ነገር አናውንስ ማድረግ አለብን። የሚድል ኢስትን ሰላም ያመጣ ነው ቀድሞ ፖስት የምናደርገው ሰዎች እኛ መሆን አለብን። ስለዚህ ይሄንን ግለጽ የሚል ጽሑፍ ነው እንግዲህ እንደምትመለከቱት በዚህ ወረቀት ላይ ተጽፎ ለትራምፕ የተሰጠው ማለት ነው። ባለፈም ታዲያ በዚህ ስምምነት ዙሪያ ቤንያሚን ኔታንያሁም እንደዚሁ በመስሪያ ቤታቸው በኩል መግለጫ ወጥተዋል። በጋዛ ያለውን የተኩስ ማቆም ስምምነትንም አፕሩቭ አድርገውታል። ይህንንም ተከትሎ ታዲያ እስረኞች ማለትም በሐማስ ተይዘው የነበሩ እስራኤላውያን ታጋቾችም ታዲያ ማክሰኞ ወይም ሰኞ ሙሉ በሙሉ ይለቀቃሉ ተብሎ እየተጠበቀ ይገኛል። የአሜሪካ ወደ 200 የሚጠጋ ጦርም ይህንን ነገር ለማሳለጥ ወደ ሚድል ኢስት እንደገባ ተሰምቷል። ያው ደግሞ በመቶዎች የሚቆጠሩ ፍልስጤማውያን እስረኞችም ታዲያ ይህንን ስምምነት ተከትሎ እንደሚለቀቁ ተሰምቷል። ሆነ ይህ ግን እስካሁን ባለው ሁኔታ ይህ ስምምነት የተኩስ ማቆም ስምምነት ነው እንጂ የሰላም ስምምነት እንዳልሆነ እንግዲህ የተለያዩ ዘገባዎች እያሳዩ ይገኛሉ።